ወደ ነብዩ ሰለላሁ ዐለይሂ ወሰለም ምን አመጣ ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጣህ እንዴት ታዋርዳለህ የሰውን እምነት በማህይም ግን ምን ይፈረዳል በአላዋቂ ምን ይፈረዳል ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያቃል ሰው ለምን ግና ቀን እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው በአደባባይ ሚዲያ ላይ ዘለፋቸው የተናገረበትን ቋንቋ የሚያውቁ ወንድሞችን ምንድነው ያለ ብዬ ጠየቅኳቸው والله አንድ ወንድም ምን አለኝ እኔ ልጽፈው ይከብደኛል አለኝ የተናገረው ነገር እኔ ልለው ይከብደኛል አለኝ ይህ ድፍረት በጣም ከባድ ነው በጣም ህመም አለው والله እኔ አባቴ ቢሰደብ ዝም ብዬ አላየው ምተናነቀዋለሁ ያንን ሰው አሽረፈ الخلق ነው የተነኩት ለምን እንዲሆን በኋላ እናየዋለን ግን ነብዩ አለይሂ ሰላቱ ወሰለም ማን ናቸው ምናልባት ይህን ፕሮግራም የተከታተላችሁ ወንድሞች እህቶች ለዚህ ሰው ስሙን ልጠቅሰው ለማልፈልገው ሰው አድርሱለት አላህ ሰበበል ሂዳያ ቢያደርገው በጣም ብዙ የጠሏቸው ሰዎች ነበሩ ነብዩን ሰለላሁ ዐለይሂ ወሰለም ምንድነው ያላቸው ሰሃቢዩ እስልምናን ከተቀበለ በኋላ ያ ረሱላህ ሰለላሁ ዐለይሂ ወሰለም በዚች ምድር ላይ ካንተ የበለጠ የምጠላው ሰው አልነበረም والله አሁን ደግሞ ካንተ የበለጠ የምወደው ሰው የለም ነው ያላቸው እውነት ነው ሲያውቁ ሲረዱ እስልምናን ተቀብለው ከማንም በላይ ለሳቸው የሚሰው ሰዎች ሆነዋል ሰሃቦቹ ሊገላቸው ተደብቆ መጥቶ ሰይፍ ይዞ መጥቶ መካ ላይ ሂጅር እስማኤል የእስማኤል ቦታ የምትባላለች ሂጅር አለች እዛች ቦታ ላይ ቁጭ ብሎ ተመካከረ ጓደኛው ጋር والله ያለ እኔ ደይን ባይኖርብኝና ልጆች ባይኖሩ ይኖር ሙሐመድን ገድዬ ይገላገል ነበር አለ እቺን ጓደኛው ተጠቀማት ምን አለው የልጆችን ጉዳይ ለኔ ተወው አለ ደይኑንም እኔ ከፍልልሃለሁ አለ ልጆችህን እኔ አሳድጋቸዋለሁ ብቻ አንተ ሙሐመድን ገላግለናል እንግዳ ወደሱ መዲና መሄድበት ምክንያት አለኝ አለ ምንድነው ምክንያት አለ ልጄ አለ ምርኮኛ ነው እዛ የምርኮ ከፍዬ ልውሰድ ብዬ ይህን ምክንያት አድርጌ መሄድ እችላለሁ በዚህ ተስማሙ ማንንም የሰማቸው የለም ሄደ መዲና ሰይፉን ታጥቆ ነው ሄደው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ይህ ኸቢት ይርኩስ የሆነ ሰው መጣላችሁ መጥፎ እንጂ ሌላ ሊያዘም አሉ ረሱል ዐለይሂ ሰላቱ ወሰለም ተውት ይግባሉ ገባ ምን አመጣ አሉት አይኔማ ልጄ ምርኮኛ ሆኖ እሱን ለማስለቀቅ ነው የመጣው አላቸው ሰይፉ ታዲያ ምን ያደርጋል አሉት ተበን ሊሱዩፊና ይሄ የማይረባ ሰይፍ አለ ምን አዳነን ከበድር ምን አዳነን አላቸው በድር ዘመቻ ላይ አወጣን እንደ አዳነን እንደ ሰይፍ ምን ያደርጋል ብለው ነው አላቸው የእውነቱን ንገረኝ አሉት ነብዩ ሰለላሁ ዐለይሂ ወሰለም ይሄው ነው የመጣሁበት ለዚህ ጉዳይ ነው አላቸው ሂጅር እስማኤል ላይ እገሌ የሚባል ሰው ጋር ቁጭ ብላችሁ እንዲህ አልተባባላችሁም ነበር እንዴ አሉት ነብዩ ሰለላሁ ዐለይሂ ወሰለም ምን አለ والله የዛኔ ይህንን ስንነጋገር ከኔና ከርሱ ውጭ ማንም አልነበረም ቶፕ ሴክሬት ነው አለ ማንም ሰው የማያውቀው ሚስጥር ነው እውነትም ወህይ የሚወርድልህ ነብይና አሽሀዱ አን ላ ኢላሃ ኢላላህ ወአነከ ሙሐመዱን ረሱሉላህ ሰለላሁ ዐለይሂ ወሰለም አያችሁ ሊገድል የመጣ ሰው ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ እውነታውን ሲረዳ ለሳቸው ሊሞት ዝግጁ ነው